ሰላም አለይኩም ወራህመቱላሂ ወበረካቱ። ይቺ እህታችን ቆንጆ ግጥም አቅርባልናለች። አላህ Subhanahu Wa Ta'ala ይጠብቃት፣ አላህ ያሳድጋት። እና ይቺ እህታችን ያቀረበችው ግጥም ብዙ ደብተራዎችንና ማህበረ እርኩሳኖችን አናዷል፣ ሊያናድዳቸውም ይገባል። ምክንያቱም ስራቸው ተጋለጠ። በእውነት እንደነዚህ አይነት እህቶች የገባቸው የነቃና የበቃ ትውልድ በማየቴ እኔ በበኩሌ በጣም ነው ደስ ያለኝ። ስለዚህ ደብተራዎችና ማህበረ እርኩሳኖች አርፋችሁ ተቀመጡ፣ ተረጋጉ፣ ማንም አልደረሰባችሁም። እኛ እየተናገርን ያለነው ክርስትና እምነትን ሳይሆን ወይም ቤተክርስቲያኗን ሳይሆን ደብተራዎችን ማህበረ እርኩሳንን እናስተምራለን፣ እናጠምቃለን። ፊደልን ምክንያት አድርገን የግዕዝን ትምህርት ማተብ ያጠለቀ ቋንቋን ማተቡን ያላጎለቀን ፊደል ማተብ እናሳስራችኋለን፣ እናጠምቃችኋለን ብለው የመጡትን ደብተራዎችን እንጂ ከክርስትና እምነት ጋር ጭራሽ የማይገናኝ ነገር አታገናኙ። አይ ግዕዝን ተተቋጎማችሁ ክርስትናን ነው እየተናገራችሁ ያላችሁት ካላችሁ፣ አዎ እናንተ የገባችሁ ነገር ስለገባን ነው የምንቃወመው። ስለዚህ ባልተጠራችሁበት አቤት ካላችሁ የጉዳዩ ባለቤት እናንተው ናችሁ ማለት ነው። ባካችሁ እጃችሁንም እሱን ያልተገራ አንደበታችሁንና ለከት የሌለው ንግግራችሁን እሱን መጥፎ ምላሳችሁን ያዙልን፣ ሰብስቡ። ያለበለዚያ ግን የጉዳዩ ባለቤትን እኛንን ሳይጠሩን አቤት ሳይልኩን ወዴት እያላችሁ አትንጡ። አልተጠራችሁም፣ ማንም ግብዣ አላቀረበም። ቤተክርስቲያኗ በዚህ ጉዳይ ምን ትላለች? ዝም አለች እያሉ አንዳንድ ሚዲያ ላይ ሲያራግቡ አይቻለሁ። ምን ልትል ነው ቤተክርስቲያኗ? ማነካት? አልተነካች፣ ምን ሆነች? ስለዚህ ቤተክርስቲያኗ ምንም አትልም። ካለችም ደግሞ ችግር ውስጥ እሷም አለችበት ማለት ነው። ከዚህ ውጭ ባልተጠራችሁበት አቤት አትበሉ። እኛ አልጠራናችሁም፣ አልተጋበዛችሁም። በዚህ ጉዳይ አርፋችሁ ተቀመጡ። ሲሆን ድምጥ በሆናችሁን ነበር። ይህን ነገር ሳትቃወሙ ለምን ግዕዝ አልማርም አለች? በደብተራና በቄስ በዲያቆናት አልማርም አለች። ለምን አባቷ ነው የማትማረው ብላችሁ ጭራሽ አይናውጣ ፈጣጣ ሁናችሁ ጭራሽ ትመጣላችሁ እንዴ? ትንሽ ማፈር የሚባል ነገር የለም እንዴ? ስለዚህ በልጆች ፍላጎትና በወላጆች ፍላጎት ልጆቹ ሴኩራል የሆነ ትምህርት ይማሩ ብላችሁ በመጣችሁ ነበር። እና እናንተ ግን ምንድነው ያረጋችሁት? በተቃራኒው ለምንድነው የማትከፍሩት? ለምንድነው የማትጠመቁት? በግዴታ እንዴት አልጠመቅም ለምን አልማርም አላችሁ ብላችሁ ጭራሽ ፍጥጥ ግጥጥ ብላችሁ ትመጣላችሁ እንዴ? ማፈር የሚባል ነገር የለም እንዴ? ትንሽ የማይዛችሁም እንዴ? ባልተጠራችሁበት አቤት ስትሉ ሳትጋበዙ ደግሞ ታልተጋበዛችሁበት ድግስ ደርሶ ዘጉ ማለት ይሄ ፈጣጣነትና ቀላዋጭነት ነው። ስለዚህ እዛ ማዶ ጠባ ድርሱኝ በግድ ሙስሊሞች ጋር በየትጀ ልላተም እንዴት ልጋጭ እንዴት ሙስሊሞቹን ምክንያት ፈጥሬ ልግደል ብላችሁ አስባችሁ ከሆነ ጎጃምና ጎንደር መግደል ትችላላችሁ። እንደለመዳችሁት እየገደላችሁ ነበርም፣ አሁንም መግደል ትችላላችሁ። ከዚህ ውጭ ግን የሃይማኖት ግጭት የሃይማኖታዊ ነገር አስመስሎ እኛን ሙስሊሞችን አሸማቆ በግድ የግዕዝን ይህንን ማተብ ያጠለቀ ቋንቋን እንድንማር ፈልጋችሁ ከሆነ እሱን አታስቡት፣ እርሱት። ትውልድን አናከፍርም እና ሃይማኖታችንን ልጆቻችንን በደምና ባጥንታችን እንጠብቀዋለን። የክልሉን ቀውስ ለማባባስ ታልፈለጋችሁ በስተቀር እጃችሁንም አፋችሁንም ይህን ሴራችሁንም ሰብስባችሁ ተኛ ላይ ተነሱልን። አንፈልጋችሁም። ይህንን የድግምት ቋንቋ አንፈልገውም። ልጆቻችን እንዲመረዙ ልጆቻችን እንዲበከሉ አንፈቅድም፣ አናደርገውም። ስለዚህ እርሱት። ለማሸማቀቅ የምትሄዱበት ነገር በጣም ነው የሚያስገርመው። እናም ኦርቶዶክስ ተነካች፣ ቄሶቻችን ተነኩ። ስለዚህ ኦርቶዶክስን የነካት የለም። አርፋችሁ ተቀመጡ። አልደረስንባችሁም፣ አትድረሱብን። እኛ እያልን ያለነው የአማራ ክልል ትምህርት ቢሮ አስተማሪ የት ልታገኙ ነው ተብሎ ሲጠየቅ የአማራ ክልል የትምህርት ቢሮ ኃላፊ ምንድነው ያለው? ተቤተ ክርስቲያን እናመጣለን ለጊዜው እና እነሱን እንጠቀማለን ያለው። ስለዚህ እነዛ ተቤተ ክርስቲያን ተገዳም የመጡ ዲያቆናትና ደብተራ አያስተምሩንም ያለው። መብታችን እኮ ነው። በግድ ማተብ ሰሩ፣ በግድ ተጠመቁ ነው እንደምትሉት። ስለዚህ አባቶቻችሁ ማተብ ታላሰራችሁ እያሉ በአንድ ቀን 35,000 ሙስሊም እንዳረዱት ዛሬ ደግሞ
ያንን አይነት ተግባር መፈጸም ሲያቅታችሁ ፊደልን አማሃይታችሁ ልጆቻችንን ለማጥመቅ የምትሞክሩትን ነገር እጃችሁንና እግራችሁን ሰብስቡልን፣ አልደረስንባችሁም፣ ተውና ያልነው። አንተዋችሁም አትናገሩ፣ ተተናገራችሁ ግዕዝን ኦርቶዶክስን የተናገራችሁ ብላችሁ ለማሸማቀቅ ተመጣችሁ እሱን እንደፈለክ መተርጎም ትችላለህ። እኛ ግን የተከበረችውን ቤተክርስቲያን ለመንካትም ቄሶችንም ለማዋረድም አንፈቅድም፣ አናደርገውም። ሃይማኖታችንም ይከለክለናል፣ ሃይማኖታችንም አይፈቅድልንም ማለት ነው። እናንተን ፈርተን ሳይሆን ማለት ነው። ስለዚህ ከዚህ አንግል ብትረዱት መልካም ነው እንጂ ማንንም አሸማቀህ ማተብ ያጠለቀን ፊደል ልታስተምረኝ አትችልም። አርፈ ተቀመጥ። ትምህርት ቤቱ የህዝብ ትምህርት ቤት ነው፣ ሴኩራል ነው። እና ምን አርጉ ነው የምትሉት? በህዝብ ገንዘብ በተሰራ ትምህርት ቤት ሴኩራል በሆነ ትምህርት ቤት ሴኩራል ያልሆነ ቋንቋን አምተህ ደብተራ እንዳስተምረኝና እንዲጠምቀኝ ነው እንደምትፈልገው? ይህንን በጭራሽ አንቀበለውም፣ አታስቡት። ስለዚህ ነገር ጥምዘዛና ነገር ስንጠቃ የትም አያደርስም ለማለት ነው። አርፋችሁ ተቀመጡ። ስለዚህ እኛ እያልን ያለነው አልደረስንባችሁም፣ እጃችሁን አንሱ፣ ነገር አጠምዝዙ። ስራችሁ ተንኮላችሁ ሰልችቶናል። ነገር መጠምዘዝ የትም አያደርስም። ስለዚህ ነገር አሰንጥቁ፣ አርፋችሁ ተቀመጡ። ሳይጠሯችሁ አቤት ሳይልኳችሁ ወዴት እያላችሁ እኛን ነው ያላችሁን ብላችሁ ከመጣችሁ እሺ፣ እናንተ የዚህ ስራ ባለቤት ከሆናችሁ አዎ እናንተ ነው፣ አርፋችሁ ተቀመጡ። እጃችሁ ካለበት እጃችሁን ሰብስቡ ነው እያልን ያለነው። ሳይደርሱባችሁ ነገር ፍለጋ አትሂዱ። አገሪቱ ያለባት ችግር ይበቃታል። በተለይ ክልሉ ቀውስ ላይ ነው ያለው። ማህበረሰቡ መግባት መውጣት በተቸገረበት ሰዓት እንዲህ አይነት የሃይማኖት ቀውስ ለመፍጠር አትፈልጉ። አልደረስንባችሁም፣ አትድረሱብን ነው የምላችሁ። እና እህታችን እንዳንቺ አይነት የበቁና የነቁ እናም እህታችን አላህ Subhanahu Wa Ta'ala ይውደድሽ፣ አላህ Subhanahu Wa Ta'ala ይጠብቅሽ፣ ለኡማው ጠቃሚ ልጅ አላህ ያድርግሽ። ትልቅ ቦታ ደርሰሽ ማየት ፈልጋለሁ። እናም እህታችን ላቀረብሽልን ግጥም በእውነቱ በጣም እናመሰግናለን። በጣም ነው የምንወድሽ። አላህ Subhanahu Wa Ta'ala ይጠብቅሽ። ለዚህ ለሙስሊሙ ኡማ የምትጠቅሚ ልጅ አላህ ያድርግሽ። ሰላም አለይኩም ወራህመቱላሂ ወበረካቱ።